ከዚህ በመቀጠል እንጎቻ ወደሚለው መርሃ ግብር ነው የምንሄደው። ያው በታሪክ ዙሪያ ነው የሚቀርበው። አምደኛችን ይልማ ይፍሩ ያቀረበልን ክፍል 2 ነው። ካለፈው ሳምንት የቀረበና የቶማስ ወልዱ ታሪክ ነው። ቶማስ ወልዱ ማን ናቸው? እንጎቻ አዲስ የተቋቋመው የተባበሩት መንግስታት ስብሰባ ላይ ነበር ታሪክና ማስረጃን መሰረት በማድረግ ኢትዮጵያ በኤርትራና በጣሊያን ሶማሊያ ላይ ያላትን ይገባኛል ጥያቄ ያቀረበችው። በዛውም ጣሊያን ቅኝ ግዛቷ ላይ ያላትን ይዞታ እንደተተውም ያሳሰበችው። በዚሁ ስብሰባ ነበር የግብጽ መልእክተኛ ድሮ ምጽዋን ይዘን ነበርና ኤርትራ ለኛ ይገባናል ሲሉ ይገባኛል ጥያቄ ያቀረበው። ግብጽ ላነሳችው ይገባኛል ጥያቄ ቶማስ ወልድ ምላሽ ሲሰጡ እናንተ ምጽዋ የነበሩት የቱርክ ተገዦች ስለነበራችሁ የቱርክ ሰራዊት ወደዛ የመጣው ለአጭር ጊዜ ትንሽ ስፍራ ይዞ ወዲያው በነራስ አሉላ በጉንደት ጦርነት ተዋርዳችሁ የተጨረሳችሁበትን አስታውሱ የሚል መልስ ሲሰጧቸው በጥያቄ መግፋቱንም አቆሙ። በሌላ ጊዜ የአራቱ ኃያላን መንግስታት ልኡካን በለንደን ተሰብስበው የኢትዮጵያን ይገባኛል ጥያቄ ስለምንሰማ በስብሰባ እንድትገኙ ባሉበት ጊዜ ስብሰባው ሰኞ ሊከፈት አርብ ለኢትዮጵያ አስታወቁ። በዚያን ጊዜ ኢትዮጵያ ያለው የእንግሊዝ አየር መንገድ በሳምንት አንድ ጊዜ ብቻ ነበር የሚበረው። የትራንስፖርት ችግር በመኖሩ ለ5 ወይም ለ4 ቀናት አስተላልፉልን ብላ ኢትዮጵያ ብትጠይቅ የሚቀበል አስላጣች ብርቱ ችግር ተፈጠረ። የኢትዮጵያ ጥያቄ ሳይሰማ እንዳይቀር በማለት የእንግሊዝ መንግስት የሰጣቸውን ያልተመዘገበች አነስተኛ አውሮፕላን ይዘው በሱዳን፣ በግብጽ፣ በግሪክና በፈረንሳይ ያረፈች ቤንዚል ከዛው በመቅዳት መጓዝ መርጠው ከነዚህ ለጋሲዮኖች የተጻፈ ይለፍ ወረቀት ይዘው ቶማስ ወልድ ቅዳሜ ጠዋት ከአዲስ አበባ ተነሱ። ሱዳንን በደህና አልፈው ግብጽ ሉክሶር ከተማ ሲደርሱ የያዙትን ወረቀት ቢያሳዩም የግብጽ ባለስልጣኖች ከእስራኤል ጋር ጦርነት ላይ ነን፣ ፓይለቱ ደግሞ ነጭ ስለሆነ እስራኤላዊ ሊሆን ይችላልና ይህን ወረቀት አንቀበልም፣ በአውሮፕላን እየተከተልናችሁ አሁኑኑ ወደ ካይሮ ተመልሳችሁ ትመረመራላችሁ ብለው መንገድ ከለከሏቸው። ምን ምርጫ አለን? እሺ ወደ ካይሮ እንመለሳለን ብለው መንገድ ከጀመሩ በኋላ ካይሮ ቢሄዱ የሰኞ ቀጠሮ ሊሰናከል ስለሚችል የሀገር ጉዳይ ከህይወት ይበልጣልና ያደረጉትን ያድርጉ እንጂ አንቀርም በማለት ፓይለቱ ግብጾቹ ያዘዙትን ትቶ ወደ ግሪክ እንዲበር ቶማስ ወልድ ትእዛዝ ሰጡ። በጭንቅ ጉዞ የግብጽን ግዛት አልፈው ሜዲትሬኒያን ባህር ሲደርሱ ነበር ፎያሉት። ቶማስ ወልድ ለንደን በቀኑ ደርሰው የኢትዮጵያን ሐሳብ 2 ሰዓት በፈጀ ንግግርም ገለጡ። ጉዳዩን የሚያጠና ከመስኮብ ከእንግሊዝ ከአሜሪካና ከፈረንሳይ ተውጣጣ ኮሚሽን ተቋቁሞ ወደ ኤርትራና ወደ ሶማሊያ ሄዶ ዋና መስሪያ ቤቱን አስመራ አድርጎ የማጣራቱን ተግባርም ተያያዘው። የኢትዮጵያ ልኡካን ቡድን መሪ ቶማስ ወልድ በእያንዳንዱ አባል ክፍል እየሄዱ ለብቻ በኋላም በአንድነት በማነጋገር የኢትዮጵያን ሐሳብ አሳወቁ። በዚህ ጊዜ ቶማስ ወልድ ልባቸውን ስለሚያማቸው ሐኪም ያረፉበት ሆቴል ድረስ እየመጣ ያክማቸው ነበር። ኮሚሽኑ ለ2 ወራት በመላው ኤርትራ እየተዘዋወረ የህዝቡን ተጠሪዎች በማነጋገር የህዝቡን ፍላጎት ምን እንደሆነም አጣራ። የአራቱ መንግስታት ልኡካን ግን በአንድ ቃል መስማማት አቃታቸው። የአሜሪካኑ ሐሳብ ከአስመራ ከተማና ከምጽዋ በቀር አሰብና ሌላው የክርስቲያኑ ሀገር ማለትም አካለ ጉዛይ፣ ሐማሴን፣ ሰራይ ለኢትዮጵያ እንዲሰጥ፣ የእንግሊዝ ሐሳብ ኢትዮጵያ ለ10 ዓመታት ኤርትራን በሞግዚትነት አስተዳድራ ከዚያ በኋላ ኤርትራን ነጻ ሀገር እንድትሆን፣ የፈረንሳይና የመስኮብ ሐሳብ ደግሞ ከፊሉ ሀገር ለኢትዮጵያ ተሰጥቶ ሌላው ለጣሊያን በሞግዚትነት እንዲሰጥ የሚል ነበር። መስማማት ባለመቻላቸው ነበር ጉዳዩ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ለውሳኔ ቀረበው። የተባበሩት መንግስታት ጉባኤ ለመሳተፍ ፓሪስ ሳሉ ቶማስ ወልድ እንደተለመደው እያንዳንዳቸውን በየተራ አነጋገሩ። በዚህ ጉባኤ ከስምምነት መድረስ ስላልተቻለ ጉዳዩ በአመቱ በ1941 ዓ.ም በሚደረገው ጉባኤ እንደገና እንዲታይ ተወሰነ። የኢትዮጵያ አካል ሆነው ኤርትራ ጉዳይ እንዳይበላሽ ከስብሰባው በፊት ቶማስ ወልድ ወደ ግብጽ፣ ፈረንሳይ፣ እንግሊዝ፣ ብራዚል፣ አርጀንቲና፣ ፔሩ፣ ቬኔዙዌላ፣ ሜክሲኮና አሜሪካን በመሄድ የኢትዮጵያን ይገባኛል ጥያቄ በማስረጃ በማስደገፍ አስረዱ። በተባበሩት መንግስታት ስብሰባ የኤርትራ ግዛት በሙሉ ለኢትዮጵያ ይመለስ የሚለው ሐሳብ 2/3 ድምጽን አገኘ።
ሶማሊያ ለጣሊያን የሚለውም ድጋፍ አግኝቶ አለፈ። ሊቢያ ለእንግሊዝና ለፈረንሳይ ተከፋፈለ የሚለው ድምጽ ሳያገኝ ቀረና ውድቅ ሆነ። የፈረንሳይ ወኪል ውሳኔው የተያዘ አንድ አካል ነውና ሁሉም ካላለፈ ሁሉም ውድቅ ነው ብለው አሳወቁና የኤርትራ ነገር አሁንም ሳይወሰን ቀረ። ብዙ ጥናትና ክርክር ቢደረግም ኮሚሽኑ አሁንም ሊስማማ አልቻለም። በተለይ ደቡብ አፍሪካና በርማ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ፣ ፓኪስታንና ጓቲማላ ኤርትራ ነጻ ሀገር እንድትሆን፣ ኖርዌይ ደግሞ ኤርትራ ያለምንም ገደብ ከኢትዮጵያ ጋር እንድትቀላቀል የሚል የተለያየ ሐሳብ አቀረቡ። ይሄውም ሐሳብ ሲጠና ቆይቶ በመጨረሻ በ1942 ዓ.ም ለሚደረገው ጠቅላላ ጉባኤ ለውሳኔ እንዲቀርብ ተላለፈ። በዚህ ውሳኔ ጉባኤ ለመገኘት ወደ ኒውዮርክ ሲሄዱ ቶማስ ወልድ ፓሪስ ሲደርሱ ድንገት ታመሙ። ሲመረመሩ ሐኪሙ ልቦ ታሟልና ሳይዘገይ ሆስፒታል ገብተው ኦፕራሲዮን መደረግ አለብዎ አላቸው። ቶማስ ወልድ ንጉሴ ለሀገር ጉዳይ ነው የላኩኝ፣ እዚህ ስታከም ቆይቼ አገሬ ስገባ ምን ልል ነው? ጤንነቴ ከሀገር በልጦብኝ ሳልሳተፍ መጣው ልል ነው? አይሆንም፣ የሀገር ጉዳይ ስላለብኝ ልቀር አልችልም አሉት። በአውሮፕላን ላይ አደጋ ሊደርስቦ ይችላል ላለ ሐኪሙ ቁርጥ ባለ አነጋገር። እሳቸው ግን ዝም ብለው ወደ ኒውዮርክ ሄዱ። የተላኩበትን የኤርትራን ጉዳይ ጨርሰው ሲመለሱ ነበር ልባቸውን ኦፕሬሽን ያደረጉት። ከዛ ሁሉ ክርክርና ውጣ ውረድ በኋላ መስከረም 1 ቀን 1945 ዓ.ም የተባበሩት መንግስታት ኤርትራ ከኢትዮጵያ ጋር በፌዴሬሽን መቀላቀሏን አጽድቆ ኤርትራ ከናት ሀገሯ ጋር ተቀላቀለች። ከዚህ ሌላ በታሪክ ልዩ ስፍራ ከሚሰጣቸው አበይ ተግባሮች አንዱ ራሳቸውን የካዛብላንካና የሞንሮቪያ በመባል የሚታወቁት በየግሉ የተቋቋሙትን ቡድኖች በማቀራረብ የአፍሪካ አንድነት ድርጅትን ለማቋቋም የተደረገው ከፍተኛ ጥረት ነው። በ1955 ዓ.ም በሌጎስ የአፍሪካ መንግስታት የመጀመሪያው ስብሰባ ላይ አንድ ድርጅት ለመመስረት በአዲስ አበባ የመሪዎች ስብሰባ እንዲደረግ ከብዙ ክርክርና ድካም በኋላ ተወሰነ። ይህንን ተግባራዊ ለማድረግ እንዲረዳም በአህጉራዊው ድርጅት አመሰራረትና አሰራር ልምድ ያለው ሰው ከላቲን አሜሪካ ተቀጠረና አዲስ አበባ በጠቅላይ ሚኒስትሩ ጽህፈት ቤት ውስጥ ቢሮ ተሰጥቶት በቶማስ ወልድ የቅርብ ክትትልና ምክር የአፍሪካ አንድነት ድርጅትን ቻርተር ረቂቅ በሳምንት ውስጥ እንዲዘጋጅ ታዘዘ። የታሰበው የአፍሪካ የውጭ ጉዳይ ሚኒስትሮች ከ8 ቀናት በኋላ መሪዎቹ ሲሰበሰቡ በጽሑፉ ላይ ሐሳብ እንዲሰጡበትና ዋናውን ስምምነት ለሚመጣው ዓመት እንዲተላለፍ ለማድረግ ነበር። ቶማስ ወልድ ዋናዎቹን በግል እያነጋገሩ ከተላለፈ ሁሉ ጊዜ ተጨማሪ ችግር ስለሚኖር አይፈረምምና ቻርተሩን አሁኑኑ መፈረም አለብን በማለት ስላግባቧቸው የውጭ ጉዳይ ሚኒስትሮቹ በረቂቁ ተስማምተውበት የመሪዎቹ ጉባኤ ተከፈተ። በዚህ ሁኔታ በቶማስ ወልድ ጥረት በግንቦት 17 ቀን 1956 ዓ.ም ከሌሊቱ 11 ሰዓት ቻርተሩ በአፍሪካ መሪዎች የመፈራረም ስነ ስርዓት የአፍሪካ አንድነት ድርጅት ተወለደ። ቻርተሩ የተፈረመው በአማርኛ፣ በአረብኛ፣ በእንግሊዝኛና በፈረንሳይኛ ነበር። የመጀመሪያው የድርጅቱ የመሪዎች ጉባኤ በ1957 ዓ.ም ካይሮ እንዲደረግ በተወሰነው መሰረት በካይሮ ስብሰባ ላይ የድርጅቱ ዋና ጽህፈት ቤት በአዲስ አበባ እንዲሆን ቶማስ ወልድ ያቀረቡትን ሐሳብ መሪዎቹ በጭብጨባ ስለተቀበሉት አዲስ አበባ የድርጅቱ መዲና ለመሆን በቃች። በሌላው የአፍሪካ አንድነት ድርጅት የመሪዎቹ ከፍተኛው ጉባኤ ላይ የሶማሊያው ፕሬዝዳንት የሶማሊያን ግዛት ከያዙት መንግስታት አንዷ ኢትዮጵያ ናት በማለት ላደረጉት የክስ ንግግር ቶማስ ወልድ ኢትዮጵያ ታሪኳ የታወቀና ለ3000 ዘመን ነጻነቷን ጠብቃ የኖረች ሀገር ስትሆን ሶማሊያ የሚባል መንግስት በታሪክ ኖሮ እንደማያውቅና እንደውም የሀገር መስፋፊያ ጥያቄ ከተነሳ ኢትዮጵያ ራሷ ሶማሊያን ከግዛቷ እንዳንዱ መጠየቅ በቻለች ነበር ሲሉ የሰጡት ቅጽበታዊ መልስ ነበር ከኢትዮጵያ ሕዝብ ከፍተኛ አድናቆትን ያተረፈላቸው። ለመሆኑ ቶማስ ወልድ ማን ናቸው? እውነተኛ ስማቸውስ ማን ነው? ይህን ሁሉ ያደረጉት በ1953 ዓ.ም የኢትዮጵያ ጠቅላይ ሚኒስቴርና የጽህፈት ሚኒስቴር ተብለው የተሾሙት ታላቁ ኢትዮጵያዊው ጸሐፊ ትእዛዝ አክሊሉ ሀብተወልድ ናቸው። እንግዲህ እኚህን የኢትዮጵያ ባለውለታ ነበር ደርግ ካለፍርድ ካሰረበት ጉረኖ በሌሊት አውጥቶ በጥይት ደብድቦ የገደላቸው። ያማል በቃ ብሎ ከገደለ በኋላ ሬሳቸው በቶሎ እንዲበጣጠስ ኖራ ውስጥ ቀብሮ ቤተሰባቸውን ማልቀስና ዝን መቀመጥ እንኳን የከለከላቸው። ምን ውለታ ለአገሩ ቢውል ማንም ከሕግ በላይ የመሆን መብት የለውም። ነገር ግን እንዲህ ያለ ባለውለታ በክብር መጦር ይቀርና ማንም ኢትዮጵያዊ ሊኖረው የሚገባ ተከሶ ፍርድ ቤት የመቅረብና የተከሰሰበትንም የመከራከር መብታቸው ሊጠበቅ በተገባ ነበር። ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደልሽ በላ አይደለ ተረቱ።